ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? በስደት ዓለም ላይ የምትኖሩ በኢትዮጵያም ከኢትዮጵያ ውጭም የምትኖሩ እንዴት ናችሁልኝ? ደህና ናችሁልኝ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር በአዲስ ቪዲዮ መጥቻለሁ። ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት እያደረጋችሁ አበረላለሁ እና ዛሬ የምሰራው የፍላወር ዳቦ ኬክ የመሰለ ዳቦ ምን የመሰለ ዳቦ እንሰራለን ማለት ነው። እናንተም በየቤታችሁ እንድትሰሩ ጋብዛለሁኝ። አሁን ወደ ቪዲዮ እንሄዳለን። አንድ ማንኪያ እርሾ፣ አንድ ማንኪያ ስኳር፣ ለብ ያለ ውሃ ክፍ እንድል፣ 4 ማንኪያ ስኳር፣ ትንሽ ጨው፣ 2 እንቁላል፣ ቫኒላ 1 ማንኪያ የሻይ፣ 1 ኩባያ ወተት፣ 100 ግራም ቅቤ የገበታ፣ 3 ኩባያ ነው የተጠቀምኩት። 3 ኩባያ ከግማሽ 3 ኩባያ እንደዛ። ከዛ በደንብ እናሸዋለን። ከዛ 1 ሲኒ ዘይት ጨምሬያለሁ፣ ረስቼው ነው። እዚህ ጋር ጨርሻለሁ። ለ1 ሰዓት አቆየዋለሁ። ከዛ ኩፍ ብሎልኛል። እዚህ ጋር እዳምጠዋለሁ። ሁሉንም አንድ ላይ ቆራርጬ ለ10 ደቂቃ። ከዛ ኩፍ ብሏል። እዚህ ጋር ሁሉንም በእንደዚህ አይነት ቆራርጠውና ጨርሳለሁ። ከዛ ሁሉንም አንድ ላይ ደራርበዋለሁ። ከዛ እጠቀልለዋለሁ። ባዶውን ነው የምጠቀልለው በኖቴላም። ይሄን ከጨረስኩ በኋላ ሁለቱንም አንድ ላይ ነው የምሰራው። አያምርም? እናንተም ሰርታችሁ ሞክሩ በየቤታችሁ። ያው ሁለተኛውን ያው ቪዲዮን እንዳይረዝምብኝ ነው ቶሎ ቶሎ ያደረኩት። እዛ እዚህ ጋር በቾኮሌት በኖቴላ ግማሹን በኖቴላ ግማሹን ባዶውን ነው የተጋለልኩት። አያምርም? እዚህ ጋር ያው ከዛ እንቁላል 1 እንቁላል እና ከዛ ወተት ቫኒላ አድርጌ ከዛ ቀባዋለሁ። ከዛ ለተኩል ሰዓት ነው የተጠቀምኩት ፎሮን ላይ በ180 ዲግሪ። ያው ምን የመሰለ ኬክ የመሰለ ዳቦ ወጥቶልኛል። ሞክሩ እናንተም። እዚህ ጋር የዱቄቱን ስኳር ነው የነሰነስኩበት። አመሰግናለሁ ስለተከታተላችሁ።